እና ከዛ ወደዚህኛው ላይ ብገባለሁ። እሺ እሺ ለዛሬው ርዕሳችን ማብራሪያ ልስጥ። ህይወት ባላሰብነው መንገድም ስትወስደን የሚሰማን ግራ የሚጋባን ግራ መጋባት እና ድንጋጤ ተፈጥሯዊ ነው። እንዲሁም እንዲህ አይነትም ሁኔታዎች ሲያጋጥሙን ጠንካራ ሆነን እንድንቀጥል የሚያደርጉ አንዳንድ መንገዶች አሉ ይላል። ኦኬ እነሱም አንደኛ ስሜትን መቀበል። ሁኔታዎች መጀመሪያ ላይም ፍርሃት ወይም ጭንቀት ሊፈጠር ይችላል። እነዚህንም ስሜቶችም አለመታገል አስፈላጊ ነው። አሁን እየተሰማኝ ያለውን ነገር ትክክል ነው ብሎ መቀበል ወደ ቀጣይ